ሰላም ጤና ይስጥልኝ እንዴት ናችሁ? እኔ አቢኔዘር ነኝ። ኢትዮ ካርማ ነው ከእንደገና በአዲስ ቪዲዮ ተመልሰናል። እንግዲህ በዛሬው ቪዲዮ ዳታ የተበላችሁ ላስቸገራችሁ 50 ብር ከሁለት ቀን በላይ አልቆየላላችሁ ሰዎች ዘላቂ ዘላለማዊ መፍትሄ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ሙሉ መንገዱ ፕሮሰሱ እንዲገባችሁ እስከ ቪዲዮ መጨረሻ ድረስ ማየታችሁን አትርሱ እና ከሰራላችሁ ብቻ ላይክ ታደርጋላችሁ ማለት ነው። ስለዚህ ዛሬ የምንጠቀመው ትሪክ ዳታ ሴቨር ምናምን አይደለም፣ ምክንያቱም እሱም እየሰራ አይደለም። ስለዚህ ከስልካችን ላይ ካለው ሴቲንግ ውጪ ሌላ ነገር መጠቀም አለብን ማለት ነው። ስለዚህ እኔ ዛሬ የማሳያችሁ አፕ ኢንተርኔት ጋርድ ይባላል። የአፕሊኬሽን ፕሌይ ስቶር ላይ ሰርች ማድረግ ትችላላችሁ፣ እንዲሁም ደግሞ ሊንኩን ዲስክሪፕሽን ውስጥ አስቀምጬዋለሁ። ከሱ ውስጥ ወስዳችሁ ማውረድ ትችላላችሁ። ከዛ እያንዳንዱን ፕሮሰስ ተከተሉኝ ማለት ነው። ስለዚህ ኢንተርኔት ጋርድ ኦሬዲ እኔ አውርጄዋለሁ። ስለዚህ ቀጥታ ወደ አፕሊኬሽኑ መግባት ነው ማለት ነው ከኔ የሚጠበቀው። እንግዲህ ውስጡ ስገባ እንደምታዩት ቀጥታ ይሄ ብቻ ነው ይመጣላችሁ። እንዳለ ስልካችሁ ላይ ያሉ የተጫኑ አፕሊኬሽኖች እንዳለ ፊት ለፊት ተዘርዝሮላችሁ ይመጣል። እንዲሁም ደግሞ እሱ አጠገብ ደግሞ እያንዳንዱ የሆኑ ምልክቶች ይታያቸዋል። እንደምታዩት የቁልፍ ምልክት አለ፣ የዋይፋይ ምልክት፣ የዳታ ምልክት እና የሆነች ቀስት ነገር አለች ማለት ነው። ስለዚህ ይህ አፕሊኬሽን እንዴት እንደሚሰራ ሙሉ ፕሮሰሱን አሁን እናያለን ማለት ነው። ከላይ እንደምታዩት እቺ ቀስት የሆነች ማብሪያ ማጥፊያ አለች። እሷን ስናበራት አፕሊኬሽኑ ስራ ይጀምራል ማለት ነው። ስለዚህ እና ቀጣይ ደግሞ ሎክዳውን ትራፊክ የምትላለች እቺ 3 ነጥቧን ስናካት እሱን ማብራታችሁን አትርሱ። ሎክዳውን ትራፊክ ማለት ሙሉ የኢንተርኔት ግብአታችንን እንዳለ የአፕሊኬሽን ይቆጣጠረዋል ማለት ነው። ከዛ ሴቲንግ ውስጥ ትገቡና ኔትወርክ ኦፕሽን የምትላለች እሷን ካበራ መጨረሻ ላይ ስትሄዱ ሎክዳውን ዋይፋይ እና ሎክዳውን ሞባይል የሚል ሁለት ኦፕሽኖች አሉ። ይህንን ማብራታችሁን አትጥፉ። ይሄ የትኛው እንደሚቆጣጠር ነው። ሎክዳውን ዋይፋይ እና ሎክዳውን ሞባይል ማለት ሞባይል ዳታውን ይቆጣጠር ወይም ዋይፋይን ብቻ ይቆጣጠር የሚለው እንደማለት ነው። ስለዚህ አሁን እኔ ዳታ ብቻ ነው ያበራሁት፣ ዋይፋይን አብርቼ ላሳያችሁ። ዋይፋይን ካበራን በኋላ ስንመለስ እንደምታዩት ሁሉም አፕሊኬሽን ላይ ያቺ የቆየ ቁልፍ ምልክት ይታያል። ይህ ማለት ያለ እናንተ ፈቃድ ይህን አፕሊኬሽን ዋይፋይ እየተጠቀመ አይደለም ወይ ኢንተርኔት እየገባለት አይደለም ማለት ነው። ስለዚህ ይህ የፈለጋችሁት አፕሊኬሽን ለምሳሌ ኢንስታግራም ነው ያውን የዋይፋይ እንዲሰራ ከፈለኩኝ ይሄ ቀስቷን ነክቼ አለው ኢን ሎክዳውን ሙድ የሚል ኦፕሽን አለ ከስር፣ እሱን ማብራት ነው ማለት ነው። እሱን ካበራሁት በኋላ ዋይፋይ ስትጠቀም የአፕሊኬሽን መጠቀም ይችላል ማለት ነው። አለበዚያ ግን ቁልፉ እስከመጣበት ድረስ ይሄ አፕሊኬሽን ዋይፋይ ራሱ አብርቼ ብገባ አይሰራም። ለምሳሌ ዩቲዩብ አሁን ገብቼ ላሳያችሁ። ዋይፋይ ተገናኝቷል እንደምታዩት፣ ግን ሎክዳውን ሙድ ለኢንስታግራም ብቻ ነው የከፈትኩት። ስለዚህ የፈለገ ዋይፋይ እንጎል ዳታም ቢሆን አብርቼ እንደምታዩት ዋን አላውድ ፎር አንድ አፕሊኬሽን ፈቅዷል፣ 410 ደግሞ ብሎክ አድርጎታል የአፕሊኬሽን። እንደምታዩት ዩቲዩብ የፈለገ ብገባ አይሰራም ማለት ነው። እዚህ አሁን ለምሳሌ ኢንስታግራም ገብቼ ላሳያችሁ። ኢንስታግራም አለው እስከፈቀድኩለት ድረስ ይህን ዋይፋይ መጠቀም ይችላል። እሱ ይህንን ውስጡ ገብቼ መጠቀም እችላለሁ ማለት ነው። ምክንያቱም ቅድም ለኢንስታግራም ብቻ ዋይፋይን ፈቅጄለታለሁ ማለት ነው። ለዚህ በጣም ቀላል መንገድ ነው። የፈለጋችሁትን አፕሊኬሽን የትኛው እንደሚጠቀም ትመርጣላችሁ። ኢንተርኔት የአፕሊኬሽን ብቻ ይወስዳል፣ ብትገቡበትም አይሰራም። ስለዚህ እንመለስና አሁን ለምሳሌ እንደምታዩት እያንዳንዱ አፕሊኬሽን የቁልፍ ምልክት ተጭኖበታል። ስለዚህ አሁን ፌስቡክ ለምሳሌ እሱንም ላብራው። ይህን ከማብራቴ በፊት ላሳያችሁ። ፌስቡክ መጀመሪያ ገብቼ ይህን እስካበራሁት ድረስ የትኛውም አፕሊኬሽን ብገባበት ራሱ አይሰራም። ፌስቡክ እንደምታዩት እየከፈተልኝ አይደለም፣ ግን ዋይፋይ ተገናኝቻለሁ። ነገር ግን ሎክዳውን ሙድ የሚለውን ስላላበራውለት ብቻ ብገባም እንኳን አይሰራም ማለት ነው። ስለዚህ ይህ እንዲሰራልኝ ከፈለኩ ምንድነው ማድረግ? ተመልሼ ኢንተርኔት ጋርድ አፕሊኬሽን ውስጥ እመለሳለሁ። አለው ኢን ሎክዳውን ሙድ የምትሏን ካበራሁት በኋላ እንደምታዩት የቁልፍ ምልክቱ ይጠፋል። ይጠፋ ማለት የአፕሊኬሽን መስራት ይችላል ማለት ነው። ስለዚህ አሁን ፌስቡክ ስገባ ቀጥታ ይሰራልኛል ማለት ነው። ስለዚህ በጣም ቀላል መንገድ ነው። ይህንን ለመጠቀም ብዙም ከባድ አይደለም እና ያለናንተ ፈቃድ ማንኛውም አፕሊኬሽን እስከማይሰራ ድረስ ሁሌ ኦንላይን መሆን ትችላላችሁ ማለት ዳታችሁን አብርታችሁ ራሱ የሚወስደው አፕሊኬሽን አይኖርም ማለት ነው። ስለዚህ የምትጠቀሟቸውን አሁን ለምሳሌ ሴቲንግ ውስጥ ገብቼ አሁን ለዋይፋይ ብዙም አያስፈልጉም። ዋይፋይ ምንም የሚበላ ነገር ስለሌለው ለዋይፋይ እንድታጠፉ መክራቸው፣ ምክንያቱም ምንም አይሰራላችሁም። ዋናው የምንፈልገው ዳታ ነው። ዳታ እንዳይበራብ ስለሆነ የዋይፋይን ሳጠፈው እንደምታዩት እያንዳንዱ አፕሊኬሽን የቁልፍ ምልክቱ ጠፍቷል። ይህ ማለት መጠቀም ይችላሉ ማለት ነው። እዚህ አሁን በዋይፋይ እያሳየዋችሁ መልሼ በዳታ ላሳያችሁ፣ የሁለቱም እንደሚሰራ ለማረጋገጥ ማለት ነው። እዚህ አሁን መጀመሪያ ከዋይፋይ ጋር የተገናኘሁትን ላጥፋና ዳታ አብርቼ ላሳያችሁ። ዳታ ካበራው በኋላ እንደምታዩት እያንዳንዱ አፕሊኬሽን ላይ ተመልሶ የቁልፍ ምልክት መጥቷል፣ ምክንያቱም በዳታ እንዳይጠቀሙ ከልክየው ስለነበር ማለት ነው። ስለዚህ ያበራውላቸው እንደምታዩት 3 አፕሊኬሽኖች ብቻ ናቸው። ቴሌግራም፣ ኢንስታግራም እና ፌስቡክ ብቻ ናቸው። ሶሻል ሚዲያዎችን ብቻ ነው ያበራው፣ ሌላው እንዳለ ተቆልፏል። ስለዚህ ዳታ እንዳበራው አይታችኋል። ስለዚህ ዳታ አብርቼ ለምሳሌ ተሳስቼ እንኳን ለምሳሌ ዩቲዩብ ገባው እንበል፣ ግን ይሄው ዩቲዩብ ብገባም ራሱ እየሰራ አይደለም። የትኛውም አፕሊኬሽን ዳታ አብርቻለሁ፣ ነገር ግን ያለኔ ያልፈቀድኩለት አፕ በስተቀር
ይህንን መጠቀም አይችልም። ፕሌይ ስቶር ራሱ ለምሳሌ ልግባና የሆነ ነገር ሰርች ለማድረግ በሞክር እንኳን አይሰራም ማለት ነው። ለምሳሌ አንድ የሆነ ነገር ሰርች ባደርገው ምንም እየሰራ አይደለም፣ ምክንያቱም እኔ አልፈቀድኩለትም። ስለዚህ ይህ ያለ እናንተ ፍቃድ አንዲትም አፕሊኬሽን ብትገቡበት ራሱ ዳታችሁን አብርታችሁ ብትገቡ ራሱ አይሰራም ማለት ነው። ፌስቡክ ግን ቅድም ፈቅጄ ለሰለም ሶሻል ሚዲያዎችን እንደምትይዙ አብርቻቸው ነበር። ስለዚህ ፌስቡክ እስከፈቀድኩ ድረስ ይሰራል ማለት ነው። ስለዚህ በጣም ቀላል መንገድ ነው። ሁሌ ዳታችሁን አብርታችሁ ነገር ግን ካርዳችሁን ሳትበሉ መቆየት ትችላላችሁ ማለት ነው። ስለዚህ ለዛሬ ያዘጋጀሁላችሁ ቪዲዮ ይመስል ነበር። ሌሎቹንም ጠቃሚ ቪዲዮዎች ማየታችሁን ቼክ ማድረጋችሁን አትርሱ። መልካም ጊዜ ይሆንላችሁ።